እንደምን አደራችሁ ጋይስ። አሁን ትናንትና በማታ ነበር ያየናት። ዛሬ በጠዋት ስኮትላንድን ኤደንብራን እያየናት ነው። በጣም የምታምር ከተማ ነች። በጣም ፒያሳ የሆኑ የሚያማምሩ ቦታዎች ነበሯ። እሱ በብዛት ማለት ነው እንዳለ የህንፃ አሰራሮቹ ምናምን በጣም ነው ያበደው። አሁን ቁርስ የት ነው የምንበለው? ዘኪ ይሆን? ኦኬ ጉግል ማፕ ላይ ነው። ባስ እየጠበቅን ነው። ባሷን ይዘን ወደ ቁርስ እንሄዳለን። ቁርስ ደግሞ ምንድን ነው የምንበለው? ትራዲሽናል እንትናቸው ነው። በቃ ያበደ ትራዲሽናል ፉድ እንደ ሰንበር ከዱለት እና ከሰንበር ጋር የሚመሳሰል አይነት ምግብ አላቸው። እሱንም እንሞክራለን፣ እናሳያችኋለን። ባሶቻቸውንም ከለንደን ይለያሉ ባሶቹ። ምንድን ነው የሚባለው? በወይን ጠጅና በሰማያዊ መካከል ያለ ከለር ነው። መሀል ላይ ባስ ነው። የለንደን ባስ ሞር ያምራል። ሰው ሃንጎቨር ላይ ነው። ማንም አልተነሳም። እኛ ሳንጠጣ ስላደርን ነው እንጂ ማነው? ስንት ሰዓት ሆኗል? 3 ሰዓት ሆኗል እኮ 4 ሰዓት ሆኗል። ግን ማንም የተነሳ ሰው የለም። ዛሬ ክፍት ይሆናሉ ብለን ትናንትና እንደ ነገሩ ነው እራት የበላ ነው። እንደ ነገሩ ሳይሆን ስቴክ ነው የበላ ነው። ይዘው እቺ ነች። በቃ አብራችሁን ግቡ። ባሱ ሳከፍሉ ተኮናትረ ነው የሚመስለው። የካርድ ቁጥር አስገብቻለሁ ሾቱ ላይ አረባ እንለቀውና ዩቲዩብ ላይ የፈለጋችሁትን ግዙ። አማዞን ላይ አሎ ፈረንጅ ይሄ የከተማ ባስ ነው። አዎ እንትኑም ተመሳሳይ ነው ከለንደን ጋር እና እንደምታዩት ልጅ በጣም የድሮ ከተማ ነች። ግን እዚህም ከለንደን የተለየው እዚህ የኢትዮጵያ አይነት ባቡር አለ ሆኖ ጻዳ ያለው ቀስ ብሎ ነው ግን የሚሄደው እሱ ነገር አለ። የት ወደ ሳውት ለንደን አለ። እዛ ጋር በአፍንጫዋ ቆመች ዘኪ በመድኃኒዓለም ቀይ የለበሰችው እስካሁን እያነሱ እየሰጧት ነው የሚለው እንግዲህ ነዛ ጋይሶች ቀይ ያረገችው ወድቃ ነው። በእናትህ ስታሳዝን። አሁን እኮ ቀኗ ተበላሸ። በቃ ከዚህ በኋላ ምንም ደስ የሚል ቀን ልታሳልፍ አትችልም። ይኸው ደግሞ እየዞረ ሄደች የእኔ እናት በእናትህ። እና እንዲህ እያልን ነው የምናሳልፈው ቀናችንን። አብራችሁን ሁኑ። ለማንኛውም ቁርስ ስንበላ እናሳያችኋለን። ነገር መተናል። የስኮቲሽ ትራዲሽናል እንትን ነው ምን ሞክረው እንታቸው እንደነገርኳችሁ ሰንበር ሆኖ ግን እነሱ ሞር ኢዚ ያደርጉታል። ይጠቀልሉትና ጨጓራ ጉበት ምናምን ነው ያለው አይደለ? ከስጋዎች ያለው ዱለት ላይ የሚገባው ነገር እንዳለ ያለው የስኮቲሽ ዱለት ነው የምንቀምሰው ማለት ነው በአጠቃላይ። ልንለው እንችላለን። እቺን ትመስላለች ቤቷ። በጣም የምታምር ቤት ነች።
እስቲ ይህን ቪዲዮ በጣም እንትን ከ100,000 ቪው በላይ ካገኘ የስኮቲሽ ውስኪ ለሁለት ሰው ለሁለት ፋን ቅመም ምናምን ያለው ነው ወይ ስጋ ነው የከተቱበት? ጥቁር ሻይ ነው። ኦኬ ኢትስ ብላክ ቲ እንግሊሽ ብሬክፋስት ይታል በወተት ነው የሚመጣልህ። የኔ ኤስፕሪሶ ነው። ጠዋቴ በቡና ካልጀምር ልቅዳለሁ። አልጠቆረም ግን ትንሽ የተለመደ ነው። ስኳር ምናምን አይገባበትም። ስኳር ማስገባት ይችላል። እኔ ብዙም ስኳር ስለማለት ያው እድሜ 30 ከተሻገረች በኋላ አስቸጋሪ ናይስ መጥቷል። እንደዚህ ያበደ ቁርስ መድኃኒዓለም እንቁላል አለው። ይሄ መሽሩም ነው አውቃለሁ። መሽሩም ሀይ እንደሚያደርግ ታይፕ ኦፍ መሽሩም አሉ። እሱማ አሉ። እንትን ነብር ምናምን ፈልጎ እየበላ ሀይ ይሆናል። ድብልቅ ብሎ እቺ ነች እንትን ያልኳችሁ። ግን እኔ ፖርክ ስለማልበላ ቬጂቴብል ስላቸው የቬጂቴብል ነው ያመጡኝ። አሁን ትክክለኛውን ዱለት አሳያችኋለሁ። እቺ እንትን ነች የፉል ባቄላ ልትሉ ትችላላችሁ። ያው ግን ተቀራራቢ ነው በሚለው ነው። ንፍሮ ነው ንፍሮ ነው የሚለው። በዳቦ ነው የሚጣፍጧ። እቺ ደግሞ ቲማቲም ቀብጣ ነው ተጠብሳ ምናምን ፏብላ። ይሄ ኖርማል እንቁላል ነው። ይህም እንቁላል ቀብጦ እኛ ጋር ፈርፈር ነው የምናደርገው እንትን ጨምረን። ቦን አፒቲ ዘኪ። ይሄ ምንድን ነበር ያልሽኝ? ይሄ ሶሴጅ ነው አይደለ? ቬጂ ሶሴጅ እንደ ማርማራታ አይደለም። መጀመሪያ ስታስበው ዊርድ ይመስላል። ኦኬ ቴንክ ዩ። ኦኬ ይሄ ነው ዱለቱ። ተመሳሳይ ነው ግን ይሄ ምን አለው? ጉበት፣ ኩላሊት፣ ጨጓራ ምናምን ውስጥ ደዌ ውስጥ የሚካተቱ የኢንተርናል ፓርቶቹ እንዳለ ውስጥ ደዌ ስፔሻሊስት እኮ ይሄን ነው የሚያክመው። ጉበት፣ ጨጓራ ምናምን እስቲ ስፔሻሊስት እና ቢንስ ሶንቶስቱ ስታስቡት ዊርድ ነው። አሁን ባቄላ ላይ ዳቦ አረገ መብላት እንትን ነው ግን ይጣፍጣል። እና ደግሞ እንትን ሶስ አለው የሆነ ቲማቲም ነገር ነው። እና ሞክር ቤታችሁ በቀላሉ ተዘጋጅቶ ከዚህ ይላል። ድሮ ደመቀ ግርማ ቤታችሁ አዘጋጅታችሁ ጠበስ ማድረግ ነው ዳቦ። ከዛ ባቄላ መቃቀሎ ቲማቲም ነገር በቀላሉ እስከ መቼ ቅንጬ እየበላን እንኖራለን? አይ ናይስ ነው። እዚህ አሁን ተማሪዎች ይሄን በልተው ነው ቁርስ የሚሄዱት ብዙ ጊዜ። ቤት ያፈራው እና ይሄ ደግሞ ኢትዮጵያ ለማዘጋጀት ቀላል ነው። በቂጣ ምናምን እኔ እንደዚህ አይነት ነገሮችን ነው ማመጣላችሁ። የኑሮ እንትን የሚያቀድሩ ነገሮች ይኸውን ኢትዮጵያ ውስጥ እኮ ዝም ብሎ በቅሎ ያው ፖይዝን ስላለው ትንሽ ይከብዳል እንጂ በደንብ አላጠቡትም። አሪፍ ነው። እኔ ሰንበር ስለምወድ ጸዴ ነው። አንደኛ ነው። ማርያምን አይ ላይክ ኢት። በዛ ቢል እንደውም ፒስ ዳቦ አምጡልኝ። አይ በጣም ጸዴ ነው።
አይሞክርም። በጣም ነበረ ነው ያ በጣም አይ ለምን እንደሆነ ታውቃለህ? የመጀመሪያው ሰው ልትሆን ትችላለህ። እስከ ዛሬ እኮ ምንም አልተፈጠረም ነበር። ቢሄድ አሰብኩ አንዱ ተበጥሶ ወደ ሩቅ እኮ ነው እዛ ፎቅ ላይ አጠገቡ ያለው የሆነ ካቴድራሉ ላይ ልጥፍ በለ የሆነ ብረት ነገር ይዞ አየው። የፒራሚድ እንትን የፈርዖኖቹን ይመስላል። አንበሳ እንትን ከዛ ከላይ የሰው ጭንቅላት እዩት ጋይስ ይሄን ባይዘዊ ግን የምር እንትኑ 4 ኪሎ አካባቢን ይመስላል። ኖት እንትኑ ይሄ ዳገቱ አሁን ከሻራተን ወደ 4 ኪሎ ስትወጣ የምትወጣበት በጣም ነው የሚመሳሰል። ያው አለ ያለው ማለት ነው። ይሄ ቱሪስት ሲኖር ነው የሚቆሽሸው። ትናንትና ገጠራቸው እንዴት እንደሚያምር በጣም ንጹህ ነው። አይታችሁታል ትናንትና። ዘኪ እዚህ ጋርማ ፎቶማ ለቀስ እንዴ መግባት አይቻልም እንዴ ዘኪ? ሲያምር በእናትህ አየው እንትኑ መድፎቹን ይዋቸው ያ በእንትን ውስጥ እቺ ላይፎን እመሞክረው ነው የሚመስለኝ። ፈና ይመስለኝ። ኧረ የሌለ ነው የሚያምረው። በስመ አብ ገባ ሳከፍልም ገብተህ መሄድ ይኸውና ዘፌመስ ዘኪ ታውቃለህ? ካቴድራል ውስጥ ግን ዊስኪ ኮፊ፣ አይሪሽ ኮፊ ምናምን ነው ያለው።
ዊስኪ ኮፊ አይስ ኮፊ ዊስኪ ኮፊ ሞከራችሁ? አላውቅም። የቱ ጋር ነው? ሲቲቪው ምንድን ነው? አልኮሆል አለው ማለት ነው? ቡናና ጋይስ አልኮሆል አለ። አልኮሆል ይሄ ነው። ኮፊ ባሩ ነው። ሲቲቪ የሚሉትኛ አረ ካቴድራሉ እኔ ብቻ ነኝ በጣም የገረመኝ። ይገርማል። አሰራሩ ይገርማል። አረ በስመ አብ። Hello. Can I get one whiskey coffee and like a black Americano or like a latte? I think a latte. Yeah. Yes. it's better. Anything Yeah. else? And one Irish coffee. Yeah, one Irish coffee. Cream with the Irish coffee? Cream zaki. Yeah. Yeah. Just here when you're Yeah. ready. There's a question, then tap the top. Gursha waf. ልቅመሰው። ኦኬ። አይ ትኩስ አይደለም ግን እንትን ነው ሞር እንትን ኮረንቲ ሻይ አይነት ግን አልቀመስኩትም። ቆይ አንተ ደስ የሚል ጣዕም ነው ያለው። እንትን ቀሪቦ የሚላል። ቀሪቦ አልኮል የለውም። አንተ የሚገርም ነው። ምን አይነት ዊስኪ ነው የሚያደርጉት? ኦኬ ታንክ ዩ። ሬድ ሌብል ነው። Irish is Irish whiskey, which is Jameson. Yeah, okay. ኦኬ Thank you. ታንክ ዩ። Okay. Thank you. Cheers. Thank you. እዚህ ጋር ነውና ካቴድራል ቁጭ አጠገብ ዊስኪ አበስኩ ገበርኩ ትላለች ማዘር። የሰው ሀገር ሄደ ተበላሽ። ተራራውን ስለወጣን ከስር ደግሞ ታውቃለህ፣ የሚገርማችሁ ከተማ አለ። ያበደ ከተማ ማለት ነው። ማን ነው? ቆይ አሁን በትክክል እኮ አርበን ፕላን ተደርጎ የተሰራ ከተማ ነው ማለት ነው። እንደዚህ ድልድይ አድርገው ይሄን አስፓልት አድርገው እንትን ካሉ አየው፣ እንደዚህ ነው። እዛ ጋም ድልድይ አለ እዛ። ስለዚህ ድልድይ ላይ ነው ያለ ነው እኛው። አይ ቲንክ ይሄን አስፋልት አረጉትና ማለት ነው እዚህ መሀል ክፍተት መስራት ፈለጉ፣ አስፋልት ስለሆነ ይሄ። ስለዚህ እቺን ድልድይ ያደረጓት ቤት ከተሰራ ስለሚዘጋው ማለት ነው። ደግሞ መሬት ይመስላል። ይሄ አስፋልቱ መሬት ይመስላል። ግራ ያጋባል። ዛሬም በዓል ነው አይደል? ቦክሲንግ ዴይ በዓል ነው። ኦፊሻል ሆሊዴይ ነው አይደል? ይዘጋል ስራ። ዝግ ነው። እንትን የሚከፈትበት ቀን ነው። ስጦታ የሚከፈትበት ቀን ነው። የገና ስጦታ ሰተንም ተሰጥቶንም አያውቅም። እንግዲህ ጋይስ እንግዲህ ይሄ ማለት የስኮትላንድ ራስ ዳጅን ነው። ትልቁ ዝም ብለህ ትጠበስሳለህ። የስኮትላንድ ትልቁ ተራራ ነው። ልንወጣው ስለሆነ ይሄ ነው ልንወጣው ነው። ቤት ነው በዛ በታች በኩል መሰለ የሚገባው። የፈጠነ ካልሆነ ግማሽ ላይ እንመለሳለን። ግግም አለ ግን ላይ ሰው አለ። ከባድ ነው ግን ተራራውን ስታየው መውጣት እኮ ትወጣለህ። ነገ ወይ ከነገ ወዲያ ታውቃለህ፣ ትልቁ ተራራ ጋር እናልፋለን። የስኮትላንድ ትልቁ ተራራ። የዩኬ አጠቃላይ። ኧረ እባክህ። ኦኬ ያንተ ታዩታላችሁ።
ስለዚህ ኦፍ ኮርስ አንወጣም። ታይም የለንም እንጂ እኮ እንወጣው ነበረ። ግን ትልቅ ተራራ ነው እንደምታዩት፣ ቪዲዮ ላይ እንደምታዩት ቀላል አይደለም። አይ ትልቅ ነው። እንውጣዋ። እንውጣዋለን እንዴ ማስመስከር። እዚህ እኮ አየሩ እንትን ነው፣ ከባድ አይደለም። ኢትዮጵያ እንኳን ስንት ተራራ። ምንድነው ውሃ መግዛት ነበረብን። እዚህ አካባቢ ደግሞ ውሃ ያለ አይመስለኝም። ሱቅ የለማ። ደግሞ እያሰብኩት ታውቃለህ፣ ካሞን አንተ ግን የውጭ ሀገር እንትን ጭቃ ያነጥራል ታውቃለህ ትላለህ። ምንም ስታካብድ እኮ ነው። አሰብከው ግን እዛ ላይ ያለው ብርድ ጆሮአችንን ነው የሚለን። አየው አልፈኑ የመጣ ነው እንትኑ ምናምን። ያው ካስሉም ይታያል። ቶፕ ላይ ደግሞ ስንወጣ ያበደ ነው የሚሆነው። የቴዲ አፍሮ ዳገቱ ላይ አትሳል ጉልበቴ፣ የተራራ ጫፍ ረውሻ አሪፍ ማፍጠኛ ነው። አንዳንድ ቢመጡልን በ3 ደቂቃ ከሞን እርላሽ አየው እንዴ ውሃ አለ እንዴ ዘኪ? እርላሽ ሉክ ጋይስ ትንሽ ነው የወጣ ነው እኮ። ይህን ስንጨርሰው አሰብከው እንደ ሰውየው በከዘራ እንደምንመለስ ግን ምንም ጥያቄ የለውም። እንዲህ ውሃ እንዳለው አላውቅም። ውሃው ጋር እንሄዳለን። ወንዝ ነው ወይስ ሐይቅ ነገር? ሐይቅ ሳይሆን እንትን ነው፣ ከኖርሲ ጋር ነው የሚገናኘው። ኧረ እባክህ። ኦኬ የለውም። ልቤ እንዴት እንደሚመታ ማይኩ አጠገብ ስላለ በደንብ ነው ልብ የሚቀርጸው። እና የሚተነፈስ አየር የለም። እኔ እንጃ ማለት በግድ ነው የሆነ ፈለግ አድርጎ ነው የሚመጣው። አይ እንትን ነው ጥሩ ነው የመጣ ነው። አጋምሳ እንደዚህ ደግሞ ያዝ እያረግ ነው። በጣም ቅንትን ነው፣ ቀጥ ያለ ነው ተራራውና ይሄ እንደውም እኮ አቅልለውልን ነው እንዲህ እያረጉ ሰርክል። እዛች ጋር ሜዳ ካበቃህ እዚህ ጋር የተመመለስ ትችላል። ተዘርረናል። ይቻላል።
ግን ዩቲዩብ በእናታቸው አያረካም። ይሁት ወደዚህ በእናታቸው ስልጣኔ፣ የሰው ልጅ ስልጣኔ የተሰናሰነ ምን ማለት እንደሆነ ታውቃለህ? የተሰናሰነ ይላሉ ብዙ ጊዜ ሬዲዮና ቲቪ ላይ። የተሰናሰነ ማለት አይ ቲንክ በቃ ጥሩ ኮምቢኔሽን ያለው ነገር የተሰናሰነ ነው። ይሄ ኔቸር ኤንድ ሂውመን ሲቪላይዜሽን የተሰናሰነ እቺ ነች የቀረችን ባይዘው እያያናት ነው። ያ ከታችም ስንጀምር እቺ ነሽ ብዬ ነበር። አሁን ተጸጽታል። ጋይስ እንግዲህ እንደምታዩት እታች ነበርን። አሁን ተራራው ጫፍ ጋር ወጥተናል። ተራራው ላይ አትዛል ጉልበቴ ብለን ጀምረን አልዛልንም። እዛ እንደምታዩት ባህር አለ፣ መርከብ አለ፣ ከዛ ከተማ አለ፣ ለጥ ያለ ሜዳ አለ፣ ተራራ አለ። ከዛ ተራራው ላይ ደግሞ እንደዚህ አይነት ሜዳ አለ። ይሄ በህይወታችሁ ምን ያሳያችኋል? ህይወት ምን ጊዜ ከተማው ተራራው መሀል ነው። ከዛ ዳርዳሩ እንደምታዩት መሀል ነው። ከዛ ዳርዳሩ ላይ ከተሞች አሉ። ከዛ እዛ ደግሞ ውሃ አለ፣ መርከብ ይሄድበታል ምናምን። ከዛ ደግሞ ይሄ ውሃውን ጨርሰ ደግሞ ተራራ አለ። በጣም የሚገርም ቦታ ነው። እዛ ጋር የሀብታም ሰፈር ነው መሰለኝ። ጎልፍ ምናምን ቴኒስ ምናምን አለ። የሀብታም ሰፈር ነው ያስታውቃል። ግን ስኮትላንድ በጣም ተራራማ ነች። ከኢትዮጵያ ቀጥሎ በጣም ሁለተኛዋ ተራራማ ሀገር ነች። ዝም ብለህ ፋክት ታዛባል። አይ ለንደን ለጥ ያለች ሜዳ ነች። ከለንደን አንጻር ስትታይ በጣም ተራራማ ነች። እና ደግሞ ቢዩቲፍ በጣም የምታምር ከተማ ነች። አረ ለንደን ዝም ብላ አይደለች እንዴ? እቺና እንትን አሽትሪ የሲጋራ መተርኮሻ ሳድሊ ግን ላይሆን ይችላል። ምንድን ነው የሚዘጋ ነገር ነው? አይ አይደል ጽሁፍ የለውም ምናምን። እና እዚህ ለዚህ ደግሞ ለኢንቫይሮንመንት ስለሚቆረቆሩ አይ ድሮ ታውቃለህ የመገንባት ልምድ በጣም እንትን ሱስ እኮ አንዳንዴ እንዲህ ነው። አሽተሪ ለመስራት ግንባት ሉኬስ ያ ካቴድራሉ አይደል? ካቴድራሉ እዛ ያ እንትን ኤደንብራ አይ የደከመ ኤደንብራ አይ ኦኬ ወደዛ ይወጣል ማለት ነው። ወደ ኖርዝ ሲ አየው ኢንድ የለውም። በዛ በኩል በዚህ ተራራ አለ፣ በዚህ ተራራ አለ። በዛ ግን እንትን ሆና ተቀጥላለች። ሰልቲክ ነው የሚሆነው። የሴልቲክ ማቆ ክለብ ስለሆነ እኮ ነው ዘኪ። አረንጓዴም ደግሞ ናቸው እኮ። ቀይ እዚህ ጋር ማየት እንችላለን እኮ። ይሁት ማፕ ላይ እኛ እዚህ ነው ያለ ነው ኤደንብራ። ከዛ እዚህ ጋር እና እዚህ ጋር ተራራ አለ እዛ ጫፍ ጫፍ ድረስ። ያ የሚታያችሁ ወንዝ ነው። ወንዝ ነው ምንድን ነው? ሲ ነው የሚባለው። ሲ ነው። ስለዚህ ይሄ ወዴት ይሄዳል? ዘኖርዝ ሲ። ይሄ ዘኖርዝ ሲ ማለት የሆነ ክላሲካል አለው ቲክቶክ ላይ ምናምን የሚያስፈራ ክላሲካል። ይሄ ማለት ማዕበሉ ከዚህ ራሱ ይታያል። ከዛ ኖርዌያን ሲ፣ ኖርዝ ሲ ትንሽ ወደ ኖርዌይ ሲጠቃ ኖርዌያን ሲ ይሆናል። ስለዚህ አሁን ኖርዝ ሲ ጋር ነው ያለሁት ልትሉ ትችላላችሁ ማለት ነው። ያ ግን እየሰመጠች አይደለም ኤደንብራ። እንደዛ ከሆነ አሁን በየአመቱ 9 ኢንች እንትን የሚበላት ሲቲ አለች። ቺካጎ ነች። 9 ኢንች እየሰመጠ ነው እንትን የሚለው ሄት ኦፍ አርተርስ ሲቲ ይላል።
ላቲቲዩድ 55 250 ሜትር 250 አባፍ ሲ ሌቭል ሲ ሌቭሉ ግን ያው እዛ ጋር እኮ ነው። ከዛ ከውሃው ማለት ነው። ስለዚህ ኦልሞስት 250 ሜትር ነው የወጣነው። አዲስ አበባ እኮ 1400 ምናምን ነች አባፍ ሲ ሌቭል 1400 1000 ምናምን በጣም ከፍ ያለ ነው። ይሄ ለውሃ ቅርብ ስለሆነ ነው ይሄ በእግራቸው ነው እና በጣም ኩል ነው። አልተመቸዋትም። ኧረ እባክህ እንትን አይደለም። አየህ ልክ ነኝ መሰለኝ። እንትን ዝናቡ የሚፈጥረው ነው። ይሄ በበጋ ይደርቃል። እንደው እንዳታምኒ ዝም ብዬ ነው የማወራው። ግን ሳስበው ከዛ ቢመጣው ውሃ እዚህ ውስጥ ይገባና ይዘንባል ዝናብ። ከዛ መውረዱ አይቀርም። ስለዚህ የትም አይሄድም። እዚህ ውስጥ ነው የሚጠራቀሙ። ስለዚህ ልክ ነኝ። ኦኬ ካምዘኪ እዚህ ጋር እንቁማ። እቺ ከደከመ ሀረፍ የምትልባለች። እዚህ ጋር መተኛት ትችላላችሁ። እና የመጀመሪያ ሄጄ አላውቅም በትራም አዲስ አበባ ከሆነ። አዲስ አበባ ግን ላይት ትሬን ነው የሚባለው። ትራም ነው። እኛ ግን ትሬን ብለን ነው የምናስበው። ስለዚህ የአዲስ አበባው ትሬን ነው። በኢስት አፍሪካ ብቸኛው ትሬን እና አሁን ወደ ፓርክ ነው የምንሄደው አይደል? ወደ ልጅነታችን ልንመለስ በአበባ ወደ ተንቆጠቆጠ ፓርክ እንሄዳለን። በላይት ወደ ተንቆጠቆጠ ፓርክ ቅድም እንትን ያሳየናቸው ካቴድራሎቹ ምናምን ያሉበት ፓርክ ነው የምንሄደው። ይሁት በእናታችሁ ፐቦቹ ኑኑ እያሉን ነው። ዛሬ ማንቸስተር ኳስ አለ። የማንቸስተር ኳስንም ፐብ ገብተን ነው የምናየው። ቢፎር እና አፍተርም ፊታችንን እናሳያችኋለን። መጠጡ ነው ኳሱ ነው የሚለውን እናንተ ትገምታላችሁ። እና እስካሁን ደግሞ እሱ ባይዘዊ ኒውካስል እና ከማንቸስተር ልናይ ነበር፣ ግን ማንቸስተር ሲሸነፍ ከምናይ ከወልቭስ ጋር ቢያንስ አቻ እንኳን ሊወጣ ይችላል። መሸነፍ ኤምሬትስ አሪፍ ነበረ። ቆይ ተጠቀሙት። ግን እኔ የኢትዮጵያ አየር መንገድ ነው ሪኮመንድ ማድረገው። እኛ እንሻገራ። በጣም ላይቭሊ ነው ማታ ደግሞ ሲሆን። ትናንት አይተውታል ቀርጸነዋል ወይስ ርቦን ስንንቀሸቀሽ አልቀረጽ ነው? እንትን ወደዚህ ነው። ኦኬ ትናንትና ርቦን በደንብ አላሳየናችሁም እንጂ ጎስት ሲቲ ነበር የሚመስለው። ዛሬ ደግሞ ያበደ ነው። ምንም አልነበረም ዛሬ። በጣም ደስ የሚል እንትን ነው። ነገ ጠዋት ደግሞ እዛ ካስል ገብተን ደግሞ እናሳያችኋለን። በጣም ነው የጓጓሁት እንትኑን ለማየት። ኧረ እባክህ ቼክ እናደርገዋለን። ይሄ እኮ ነው። ለዚህ ደግሞ ለንደን ኤቭሪቲንግ ነፃ ነው።
የሚጎበኝ ነገር ምናምን ያ እዛ ሲመሽ እንደ የቺቺኒያን ቫይብ ይይዛል። ዩ ኖ ሬድ ላይት ዲስትሪክት ግን አይ በጣም ጽቡቅ ነው። እንትን ነው አይበርድም። አይወላችሁ እንግዲህ ስደተኛ ነው የሀገሩን እንትን የሚያበላሸው። እየተሯሯጠ ይሻገራል ምናምን በጣም አስቸጋሪ። አይ አይደል እኮ እኔም ልክ ነህ። ራሴን ጨምሬ ነው። ግን ያው እኔ ብሻገርም ይሁን ትላለህ። አያምርም ላይቲንጉ እንትን ብሎ ነው ተዘግቶ ነው። ቅድም እኮ በጣም ብዙ ሰው ነበር። ወይስ እዛ ጫፍ ጋ ነው? ኦኬ ይሄንን ሞክረው። እኛ በእናትህ እንዲህ ሳንጮት ያልተኖረን ልጅነት ሚል መጽሐፍ አለ እሱ ዘኪ ኤኒ ፕሬግናንሲ ምናምን ሃይ ብለድ ፕሬሸር ሄርት ኮንዲሽን ምን ያህል ጅብ ብትሆን ነው እዚህ ላይ ወጣ ካልበላው የምትለው? ኖ ፉድ ያለ ሰው አለ ማለት ነው። ምክንያቱም ሞክረው ታውቃለህ እንዴ ዘኪ? ኧረ እባክህ እንደሚታየው ያስፈራል። ኦኬ ኧረ እዛ ስትሆን አያስፈራም? አይ ሻታ እንዳይበረገድብን በራስህ ሻይን አልገባም። ያማል እንዴ? ኧረ በመድኃኒዓለም እኔ እጨነቃለሁ፣ እፈተዋለሁ ሰዓት ላይ በቃ ይሄን ሞክሬያለሁ ብዬ ይሄን ፖስት አደርገዋለሁ። እኔ ዶሮቱን ወይስ ሌላ ዳቦ በጣም በእንትን ያሉ ምን ትመክሪኛለሽ? ሱስ ይሄ ምንድን ነው? ማዮኔዝ አለው ኦልሬዲ። ዝም ብዬ ልሞክረው። ይሄ እንደ ካቻፕ መሰለኝ። ያንቺ ግን አሪፍ ነው አይደለ?
ሰላም ጋይስ፣ አሁን ደግሞ ያለ ነው ምንድነው ባዛር ልትለው ትችላለህ። ባዛር ያበደ ባዛር ነው። ቅድም ሶሴ ስንበላ፣ አሁን ደግሞ ይሄ ሞር ተለቅ ያለ ነው። እዛ ማርኬት ገበያ ምናምን አሉ። እንደዚህ ተመልሰን እናሳያቸው ወይስ በዚህ እንደዚህ ዞረን እንምጣ? በዛ ዞረን እንምጣ። እዩት ቪውን በእናታችሁ። እዚህ ጋር ፓርክ ነገር አለ ምናምን። እኛውን ያለ ነው የስኮትላንድ ናሽናል ጋለሪ ላይ ነው ማለት ነው። ናሽናል ጋለሪያቸው ማለት ያው ናሽናል ጋለሪ ነው፣ ሌላ ምንም እንትን የለውም። ገምቱ፣ ሁሉ ነገር አይነገርም። ግን ይዩት በእናታችሁ። እኔ እኮ እጁ ይጹም መስሎኝ ነበረ። ለካ ነኩት። እንደዚች ግን 39 ፓውንድ ደርዘኑ ነው አንዱ ነው። So all what you see here are made on the potter's wheel. Okay. And then I work very detailed by hand to create this texture on the outside. So each one is unique and different. Okay. Very strong pottery in the oven dishwasher microwave. Very high quality. Okay. Thank you, ma. Would you like to have a look at this information? Sure. Yeah. Thank you. Okay. ራሷ ነች እንደምትሰራው ያለችው ምንም አልገባኝም በነገራችን ላይ። ኧረ አክሰንት ዘግ ኧረ በጣም ትቀልዳለች። ለምን በእግሩ አሰረው? ምን አገባኝ? አፍተሮል ሻይ ነው የምጠጣበት። ሶሪ ግን አሪፍ ትህትናዋ ጥሩ ነው። 39 አንድ ካፕ እየሸጠች ትሁት ላትሆን አትለኝ። ሲጀመር እኮ በጣም ሩድ መሆን ነው አንድ ካፕ በ39 መሆን ብቻውን። ሚኒ ፓንኬክ ሙልድጂን እዛ አካባቢ እንሂድ። ኦኬ የሞቀ ነው እንዴ? ትኩስ በአጥሚት መልክ። አሁን ርቦኛል እኔ try out hot spiced ሙልድጂ። ይሄ የሞቀ ነው ወይስ ጁስ ነገር አለው? ይሄንን ነው የሚያሞቁት። ግን በምን ፍሌቨር ተደርጎ ነው ማየት ይቻላል? አንስቶ A gently spiced infusion of great clean Christmas gin with fresh apple juice. Apple juice አለ and our own sacred festive spice blended. ማይነግሩክ ምንድን ነው? አረቄ ማይነግሩክ አረቄ ግን ጸዴ ነች። አይ ከዛ ጂን ነው፣ ጂን እና አፕል ጁስ መቅመስ የሚቻል ይመስለኛል። አይ ሳልመስ ሉክ ሶስ ሳላድ የሎሚ ጁስ ከዛ የሎሚ ጁስ ሳልመን ሳላድ የሎሚ ጁስ እና የሆነ ማላቀው አይ ነው። ከመጀመሪያ ጀምሮ እኮ እዚሁ ነው የሚስለው። አየው ባዶ እንትን ያለው ካንቫስ ነው ያለው እዛ ጋር።
ዝም ብሎ አይደለም። ፈረንጅ ቁም ነገረኛ ነው። ዛክ አንድ የፊትሽን አሳያቸው። ዛክ ድጋሚ ማን ነው ዛክ ካሉ? እሺ አሁን እንግዲህ ኳስ የምናየው እዚህ ቤት ነው። ይህ ማለት ደንበኛው ፐብ ነው፣ የስኮትላንድ ፐብ። እዛ ጋር ቁማር አለላችሁ። ህይወታችሁን ማበላሸት ከፈለጋችሁ የነበራችሁ እንዲሆን ከፈለጋችሁ ቁማር መጫወት ትፈልጋላችሁ። ሲሲቲቪ እና 5 ደቂቃ ነው የቀረን ኪችኑ ሊዘጋ። መጠጥ ችግር የለውም፣ ኪችን ግን ይዘጋል። ችግር የለውም፣ ይተባበሯል። በነፃ ራሱ ብትል ምንን ብላ ፊሽን ቺፕስ ለሞከረ ነው። ፊሽን ቺፕስ ገላገልከኝ መምረጥ። አሁን አይ ካን አንደርስታንድ እንትን ገብተህ እንዴት እንደሆንክ ጋይስ። አሁን እንግዲህ እንደምታዩት እዚች ጋር ቢራ አለች፣ እዚህ ጋር እራት ታዟል። ቢሮውን እንደምታዩት ርዝመቱ ኢዩኤል ካሳን ነው የሚያክለው። አሳውም አሳ ነው። ይሄ ፊሽን ቺፕስ የሚባል የብሪቲሽ አጠቃላይ አይደለ ትራዲሽናል ፉድ ነው። ዘኪ ምንድነው የአሳው ለየት የሚያደርገው ያልሽ? ሊጡ በቢራ ነው የሚቦካው። አሳውን በቢራ የተቦካ ሊጥ ውስጥ ይነኮትና ነው የሚሰራው። ከዛ አሳውም ደግሞ ይለያል ከኖርማል አሳ። እዚህ በጣም ኃይለኛ የፊሽ እንትን የለውም። ከዛ ስለዚህ ይህ ምግብ ሀራም ነው ማለት መጠጥ ለማጠጡ ሰዎች ሀራም ነው። ግን ያው ደግሞ ቀደም ያለኝ አልኮሉ ሲጠበስ ይወጣል ብሎኛል። ግን በጣም ነው የሚጣፍጠው፣ ያቃጠላል። ሴትዮዋ አትስገብገብ ብላኝ ነው ሄደች። በነገራችን አስተናጋጇ። ለማንኛውም ቺል ሲመቻችሁ ነገ ሌላ ከተማ ነው አይደል የምንሄደው? ነገ እዚህ የሆነ ቦታ እናሳያቸውና ደግሞ ወደ ገጠሪቱ ስኮትላንድ እንሄዳለን። የነገ እንትናችሁን አሳይተናችሁ ያው የዚህኛው ቪዲዮ ያልቃል ማለት ነው። አብራችሁን ብሉ አይባል ነገር እንግዲህ ቤት ያፈራውን ብሉ እናንተ። ይመቻችሁ። ቻው